ሳይንስ ለአንድ ሀገር ልማትና የኑሮ ደረጃ መሻሻል መለኪያ ነው። በሳይንስና ቴክኖሎጂ የተገኙ ልምዶችን ከገጠር እስከ ከተማ ካልተማረው እስከ ምሁራኑ በተለያዩ የመገናኛ ዘዴዎች ማስተዋወቅ ተገቢ ነው። ፈጣን የኢኮኖሚ ልማትን፣ የዲሞክራሲ ግንባታንና ሰላምን ለማረጋገጥ ሌሎች ሀገሮች ያለፉበትን ተሞክሮ ማየት ግድ ይላል። በተለይ እንደኛ ላሉ ታዳጊ ሀገራት ከኋላ ቀርነትና ድህነት አረንቋ ተመንጥቆ ለመውጣት በሳይንስና ቴክኖሎጂ የሰለጠነ የሰው ኃይል ማፍራት ትልቁን ድርሻ ይይዛል። በዘርፉ ያሉ ባለሙያዎች እንደሚናገሩት ለአንድ ሀገር ኢኮኖሚያዊ እድገት ዋናው መሰረቱ በሳይንስ ዕውቀት የበለጸገና የተቃኘ ህብረተሰብ መፍጠር ነው። በመካከለኛ በከፍተኛ ደረጃ ያሉ ሰዎች በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግ እና የማቴማቲክስ ፍላጎት እንዲኖራቸው ወይም ሆቢስ እንዲኖራቸው እና የተለያየ ሃንድስ ኦን ትሬኒንግ የተማሩትን ነገር በራሳቸው ጊዜ በእጃቸው ትሬን የሚያደርጉበት ኢንዱስትሪ ምን ይፈልጋል የሚለውን ትኩረት አድርገን ነው የምንሰራው። የሳይንስና ቴክኖሎጂ ትምህርት በሀገራችን በንድፈ ሐሳብ ተምሮ ከማለፉ ውጪ ከሳይንሱ ጎን ለጎን በተግባር አስደግፎ ተማሪው እንዲያዩ ከማድረግ አንፃር ብዙ ተራምደናል ለማለት ያስቸግራል። ስለሆነም ተማሪው የተግባር ሙከራውን ባለማየቱና ባለማረጋገጡ ለሳይንስና ቴክኖሎጂ እድገት መወሰን በተማሪው ላይ የራሱን መጥፎ አሻራ ጥሏል። ገና አዳጊ ሀገር እንደመሆናችን በቲዮሬቲካሊ ነው ብዙ ጊዜ የምንማረው ተማሪዎቻችን እየተማሩ ያሉት እንጂ ተግባር ተኮር ትምህርት በሚፈልገው ደረጃ አልተስፋፋም። በሀገር ደረጃ ተማሪዎች ፊዚክስና ማቴማቲክስ ነገር ይፈሩታል። ግን ሳይፈሩት በቀላሉ የፊዚክስና የኢንጂነሪንግ ፍቅር ኑሯቸው አት ሃየር ኢንስቲትዩሽን ሌቨል በዩኒቨርሲቲ ደረጃ ሲገቡ ወደ ኢንጂነሪንግ ዘርፍ በፍቅር ገብተው በቃ ትርጉም ያለው ፈጠራ ዲዛይን እንዲፈጥሩ በማድረግ በዓለም ደረጃም በሀገር ደረጃም ተግባር ተኮር ትምህርት ትልቅ አስተዋጽኦ ይኖረዋል። አሁን ባለው የትምህርት ፖሊሲና ስትራቴጂ አቅጣጫ መሰረት ለአዳዲስ ቴክኖሎጂና ፈጠራ ትልቅ ቦታ እየተሰጠ መሄዱ ይታወቃል። ስለሆነም የትምህርት ስራ ከጥናትና ምርምር ውጪ አይታሰብም። በመማርና ማስተማሩ ሂደት የሚያጋጥሙ ችግሮችና ብዥታዎችን በተገኘው ቴክኖሎጂ አስረግጦ ማሳየት ተችሏል። ሁሉንም ትምህርቶች እንደዚህ ቲዮሪ ብቻ ከሚሆን ወይም እንደዚህ የተግባር ስራዎች ቢሆን የተሻለ ደግሞ ሞር ያንዳንዱ ሰው ያለውን ነገር ክሬት የማድረግ አቅሙ ይያበር ነበር። ነገር ግን እኛ እስካሁን ድረስ የተማርነውና ያየነው ነገር በአብዛኛው ቲዮሪ ነው። የፈጠራ ችሎታን ለማዳበር ተጨማሪ ዕውቀት፣ ክህሎትና ግንዛቤ መፍጠር ለተማሪው ብቻ ሳይሆን ለማንኛውም የህብረተሰብ ክፍል አስፈላጊ ነው ወደሚል ድምዳሜ ላይ ተደርሷል። ለምሳሌ ሃይፋ እስራኤል ውስጥ ያለ ሳይንስ ሙዚየም በጣም ሰፊ ነው። ለህብረተሰቡ በሳይንስና ቴክኖሎጂ የደረሰበት ደረጃ ከምን ከተነስቶ የደረሰ አዳዲስ ምርምሮች አዳዲስ ግኝቶችም ወደ ሳይንስ ሙዚየሙ ያስቀመጡ ሞር በቀላሉ አንዴ ሶስቴ አንዴ ሁለቴ ቪዚት ያደረገ ሰው እየጎበኘ የሳይንስና ቴክኖሎጂ ዕውቀቱ እየጨመረ ህፃናትና የኤሌመንተሪ ተማሪዎችና የዩኒቨርሲቲ ተማሪዎች ሲጎበኙት ደግሞ ለካ እንደዚህ ማድረግ ይቻላል ያሉ ክሪቲካል ቲንኪንግ ኦር ብሬንስቶርሚንግ በማድረግ በተለየ መልኩ አስበው የፈጠራ ክለታቸው ወደ ፈጠራ መሄድ እንደሚቻል የሚያግዝ በጣም አጋዥ ሙዚየም ነው። በአሁኑ ጊዜ በሀገራችን ለሳይንስና ቴክኖሎጂ ኢንዱስትሪው ትኩረት በመስጠት የየትኛውም ህብረተሰብ ክፍል የሚጎበኘው የፊዚክስና በከፊል የኬሚስትሪ ቀመሮችን በተግባር የምናይበት ሙዚየም ተቋቁሟል። የሳይንስ ሙዚየም የተቋቋመው ዘንድሮ ነው በ2014 የተቋቋመውም ኖርማሊ በራእይ ያፈለቁት እና ቤተመሰክር ለመስራት የሚሆነውን ገንዘብ የለገሱት እስራኤላዊ አሜሪካዊ የሆኑ ግለሰብ ናቸው። ማርክ ጌልፍናንድ የሚባሉ እሳቸውም ኖርማሊ ዓላማቸው በመላ ኢትዮጵያ የሚካሄደውን የሳይንስና ቴክኖሎጂ ምህንድስና ሂሳብ ትምህርቶች በገንዘብ የሚደግፉ ሰው ናቸው። ግን የቤተመዘክሩ ንድፈ ሐሳብና የኤግዚቢቶች
ፍብረካ ደግሞ የተሰራው እንደዚሁ ሃይፋ በሚገኘው የእስራኤል ብሔራዊ ሳይንስና ቴክኖሎጂ እና ህዋ ቤተ መዘክር አማካኝነት ነው። ሙዚየሙ በአዲስ አበባ ቃሊቲ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ይገኛል። በዚህ ሙዚየም በትምህርት ቤት ከምናውቃቸው የሳይንስ ትምህርቶች መካከል ሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ እንዴት መቀየር እንደሚቻል፣ ስለ ፈርክለም ህግ፣ ስለ ፑሊ ሲስተም፣ ስለ ኢኩሊብሪየም፣ ሃይድሮ ፓወር እንዴት እንደሚፈጠርና ሌሎች የሳይንስ መርሆችን የምናይበት በትንሽ ሙዚየም ውስጥ ዓለምን የቀየሩ ትላልቅ ቀመሮችን በተግባር የምናይበት ቦታ ነው። አሁን ይሄ የፈልክረም ህግ ነውና ዓለምን ታነሳላችሁ በፈልክረም ማለት ዓለምን እናነሳለን ማለት ሳይሆን በጣም ግዙፍ የሆነውን ነገር ማንሳት ይቻላል መሸከም ይቻላል ለማለት ነው። እዚህ ጋር ሲሆን ማንሳት ይከብደኛል ያስቸግረኛል። እዚህ ጋር ሲሆን ትንሽ ቀለል ይለኛል። እዚህ ጋር ሲሆን ግን በጣም ይቀለኛል ማነስ ሎዱን ለማንሳት። ስለዚህ ይሄ አርም በጨመረ ቁጥር ለማንሳት ቀላል ይሆናል ማለት ነው። ይሄ ደግሞ ድልድይ እንዴት መስራት ይቻላል ነው ተገጣጣሚ ድልድይ ስንሰራ ማለት ነው። እና ይሄ ስፖንጅ ነው ነገር ግን ጠንካራ ነው። ለምን ከተባለ አንግሉን ጠብቆ ነው ይሄ ስትራክቸር ተሰራውና ተገጣጥሞ ነው ኢኳል ነው። በቃ አንክሌሽኑ ስለጠበቀ እዚህ ላይ ማንም ሰው ቢሄድ ቢወጣ ቢወርድ ምንም ወደ ታች ማይልም ምቹ ነው አይገባ በቃ። ይሄ ደግሞ የቴክኖሎጂ ውጤት የሆነው ሃይድሮ ፓወር የመሳሰሉ ነገሮች እንዴት ይፈጠራሉ የሚለው ለምሳሌ ይሄ እጄ ተርባይን ሊሆን ነው። ተርባይኑን ከማግኔቲክ ፊልድ ማግኔት ካለበት ስትራክቸር ጋር ያያያዘው ደግሞ ሻፍት ይባላል። ይሄን ሳሽከረክር ይሄ ውሃው እንደሚያሽከረክር ማሰብ ነው። ውሃው አሽከረከረው። ይሄ ሽክርክሪት ደግሞ ወደ ሜካኒካል ኤነርጂ ወደ ኤሌክትሪክ ኤነርጂ እንዴት ተቀየረ ነው። አሁን ይሄ ኦፕቲክስ ነው ማለት ነው። እቺን ፎቶ የተለያዩ ፎቶዎች አሉ። የተለያዩ ሰዎች ናቸው ያሉት ፎቶዎቻቸው። ይሄን ብናሽከረክረው በከፍተኛ ፍጥነት እነዚህ የተለያዩ ሰዎች ፎቶ ወደ አንድ ይመጣል፣ ወደ አንድ ሰው ይመጣል። ስለዚህ እችን የምታሳይልን ፕሪንሲፕል ናትና አሁን እችን ባሽከረክራት እዚህ ጋር ሳያት ወደ አንድ አካል ተቀይሯል ማለት ነው። ያን ነው የሚያሳየው ይሄኛው። ይህ የሳይንስ ሙዚየም የተፈጥሮ ሳይንስ ሂደቶችን የሚያሳይ ቤተ ሙከራ ነው። የተፈጥሮ ሳይንስ ማለት ከተፈጥሮ የተገኘ ሳይንስ ምንም ማህበራዊ ግጭት የሌለበት ማለት ነው። በተፈጥሮ ህግ ደግሞ ሁሉ ጊዜ አንድ ነገር እኩል ከሆነ እርስ በርስ ጥል የለም፣ ሰላም ነው ይላል ባለሙያው። ይሄኛው የሚያሳየን ሚስማር ነው። አንድ ብቻውን ቢሆን አንዱ ወይ ረዘም ቢል አንዱ ዝቅ ቢል ይሄ ሚስማር ይወገናል። ያለበዛ ግን ከማንኛውም ሶፋ ከምንለው በላይ ኮምፎርታብል ነው የሚሆነው ማለት ነው። ለምሳሌ አሁን ይሄ ሚስማር ላይ ተቀመጥኩ በቃ ልክ ሶፋ ላይ እንደተቀመጥኩ ነው ማስበው ማለት ነው። ይሄ ምቹ ነው። ነገር ግን አንዷ ዝቅ ብትል ግን ይሄ ሚስማር ይወገኛል ማለት ነው። ስለዚህ ይሄ የተፈጥሮ ህግ ከተፈጥሮ ህጎች አንዱ ኢኩሊብሪየም ካለ ችግር የለም ማለት ነው። ይህ ሙዚየም የተቋቋመበት ዋና ዓላማ ሀገሪቱ ያከናወነችው የምትገኘውን የሳይንስና ቴክኖሎጂ ሽግግር ለመደገፍ ነው። ከዚህም በተጨማሪ ማህበረሰቡ ለሳይንስ ፍቅር እንዲኖረውና በሳይንስ የተቃኘ ህይወት መምራት እንዲያስችለው በማሰብ ነው። ሌላው ዓላማው ደግሞ እንደዚሁ ጥንታዊና አዳዲስ የሆኑ የሳይንስና ቴክኖሎጂ ግኝቶችን መሰብሰብ ነው። እነዚህ ግኝቶች ከተሰበሰቡ በኋላ ደግሞ በዚህ ግኝቶች አማካይነት በየትኛውም ሌቭል ያለው የኢትዮጵያዊ ትውልድ በራሱ ጊዜ የሳይንስና ቴክኖሎጂ ዕውቀት እንዲያዳብር እንዲህ በተለያዩ ፈጠራዎችን እንዲያካሄድ እንዲመራመርበት ምቹ ሁኔታን ለመፍጠር ታስቦ ነው። የዚህ የሳይንስ ሙዚየም መቋቋም እንደ ጅማሮ ለማህበረሰቡ ወይም ለተማሪው የሚያስገኘው ጥቅም ምን ይሆን? እዚህ ሙዚየም ውስጥ ያየሁት ነገር ድሮ ታች ተማሪ ያለውን በስፔሻሊ በፊዚክስ እና ኤሌክትሪሲቲ ላይ ያየሁትን ቲዮሪቲካል ነገር ፕራክቲካል ያየሁትኝ እና ጀስት ድሮ ስማር ወይም ታች ክላስ ላይ ብዙ እንደዚህ ላብራቶሪዎችን አላየሁም እና ምንድነው አሁን ያገኘሁት ነገር የዛኔ ለማመን የሚከብደኝ ነገር አሁን ግን ባይኔ ፕራክቲካሊ ስላየሁት ወይም በተግባር ስላየሁት ለማመን የሚያስችል ነው ማለት ነው። ለተማሪዎች ምንድነው ያለው ጥቅም ይህ ነገር
እኔ አሁን ተማሪው ሆኜ ሳልፍ ይሄን ነገር አላውቅም ጀስት ቲዮሬቲካሊ ነው የማውቀው ስለዚህ ይሄን ነገር ያየ የሚያድግ ተማሪ ጀስት ወደፊት ምን መሆን እንዳለበት በየትኛው መንገድ መሄድ እንዳለበት ያው መንገዱን ይከፍትለታል ስለዚህ እኔ ምንድነው እንዲያውም እኔ ድሮ ተማሪ ያለው ይሄን ነገር አግኝቶ ቢሆን ኑሮ ይሄን የሚሄድበት መንገድ የተለየ ሊሆን ይችላል ነበር በያስብ ብዙ ማላቃቸውን ነገሮች ነው ያየሁት ሃይ ስኩል ላይ ያለ ምናም በቲዮሪ መናቃቸው አንዳንዶቹን ሳያቸው ለማስተዋወስ ሞክር ያለው በጣም ደስ የሚል ነገር ነው ያለው ይሄን ያሳየሽ ለተማሪዎች ማስተማር ማለት በቃ ብዙ ነገር ክሬት ማድረግ ይችላሉ በደንብ አንደርስታንድ ያደርጋሉ ማለት ነው ስለዚህ በፕራክቲካሊ የተደገፈ ትምህርት ምን ያክል ቫልዩ እንዳለው ከቋንቋ እንኳን ሺ ጊዜ ከምንናገር አንድ ጊዜ ማየት ይሻላል ይባላልና ያ ነው መሰረታዊ ነገር ሰው ሲያይ ነው በደንብ የሚገባው እንጂ ሲነገረው አይደለም ቲዮሬቲካል ላይ ይነገራቸዋል ይሰሩታል ማቴማቲካሊ ፊዚካሊ ደግሞ ሲያዩት የበለጠ ቲዮሬቲካሊ የተነገራቸው እውነታነቱን ይረዱታል ከዛ ደግሞ የፈጠራ ችሎታቸውንም ይጨምራል ከቤዚክ ሳይንስ ኦሬዲ አሁን በአሁኑ ሰዓት ቤዚክ ሳይንስ ስራ የለም ጨርሰውት ሄዷል ከ16ኛ እና 17ኛ ክፍለ ዘመን ላይ ነው ሳይንሱን የጨረሱት ያን ሳይንስ ተጠቅሞ ቴክኖሎጂ ምርቶችን ማውጣት ነው አሁን ከኛ የሚጠበቀው ማለት ነው ስለዚህ ተማሪዎቹ በዛ ሪትን ውስጥም እንዲሆኑ ያደርጋቸዋል ኢትዮጵያ ያከናወነችው የሚገኘው እድገትና ልማት በሳይንስና ቴክኖሎጂ ዳበረ ማህበረሰብ መፈጠርን እየጠየቀ ነው በዚህ ረገድ ደግሞ እንደ አዲስ አበባ የሳይንስ ሙዚየም የመሳሰሉ ማዕከላት መበራከት ዋነኛ ጉዳይ ነውና የሚመለከታቸው ወገኖች ትኩረት በመስጠት መረባረብ ይኖርባቸዋል የግኝት